መዝሙረ ዳዊት 27 ላይ ቁጥር 8ን በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል፣ አንተ ፊቴን እሹ ባልከ ጊዜ አቤቱ ፊትህን ምን እላለሁ እሻለሁ፣ ከዛ ልቤም አንተን አለ ይላል። ዛሬ የብዙዎቻችን ልብ ኢየሱስ ኢየሱስ እያለ ይሄዳል። አንድ ደቂቃ እንጸልያለን። ታንክ ዩ ሆሊ ስፒሪት። ቅዱስ እፈልግሃለሁ በሉት። አንዴ እግዚአብሔር ሆይ እፈልግሃለሁ በሉት። አንተ ፈልጉኝ ባልክ ጊዜ እፈልግሃለሁ በሉት። ወደ አንተ መቅረብን እሻለሁ በሉት። አንተን መጠጋት እፈልጋለሁ በሉት። ሮዶስ ሶፕራጃና ማናሞስ ፕሌዲ ላቫኒያ። በእምነት በራሳችሁ ላይ ተናገሩ። ዛሬ እግዚአብሔር አምላክና አባት ሆይ ወደ አንተ መጠጋት፣ ወደ አንተ መቅረብ፣ ፊትህን መፈለግ እሻለሁኝ። ወደ አንተ መቅረብ እፈልጋለሁኝ። ልቤ ሌላ ነገር እንዲፈልግ አልፈቅድለትም። አንተንና አንተን ብቻ። አባቶቼ አንተን ፈልገዋል፣ አልከሰሩም። ወደ አንተ የቀረቡት በድል ተመልሰዋል። የወደቀ የለም አንተን ፈልጎ፣ የተጠጋክ ባንተ ለምልሞ አትርፏል። ዛሬም ምን እፈልግሃለሁ በሉት። ኤላዶስ ሶፕራጃና ማጋዱ ላቫራ ላዲያስ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ለዘላለም ስም እየተባረከ ይሁን። ዛሬ በዚህ ማለዳ አንተን የምንፈልግበት ጸጋ በኢየሱስም ይጨመረልን። ወደ አንተ መሮጥ የምንችልበት ኃይል ይጨመረልን። ወደ አንተ መገስገስ የምንችልበት ጉልበት ይጨመረልን። ስምህን መጥራት የምንችልበት ኃይል ይጨመረልን። አንተን እንዳንፈልግ የሚከለክለን ይመታው። ዳዊት ከመቀባቱ በፊት የዘመረው መዝሙር እንደሆነ ይናገራል። ልባሞች ሁል ጊዜ በልባቸው ከፍ የሚያደርጉትና የሚፈልጉት መንፈሳዊ ዓለማቸው ላይ ክብደት የሚፈጥሩበት ፓርት እግዚአብሔርን መፈለግ ነው። እግዚአብሔርን መፈለግ የማያባራ የክርስቲያን ሕይወት ባህሪ ነው። በቀንም በማታም ሁል ጊዜ ማድረግ ካለብን ነገር መካከል ሊያቋርጥ በማይችል ፍለጋ ወደ እግዚአብሔር መቃተት ነው። ለምንድነው እግዚአብሔርን የምንፈልገው? በርካታ ጉዳዮች ይኖራሉ። የመጀመሪያው ብዙም አልቆይበት ሐሳብ ነው። የመጀመሪያው እግዚአብሔር ስለሚያስፈልገን። እግዚአብሔርን የምንፈልገው ከምንም ነገር በላይ እግዚአብሔር ስለሚያስፈልገን። ልባሞች የነፍሳቸውን ጩኸት ይዘው የሚሄዱት ወደ እግዚአብሔር እንደሆነ ማታ አይተናል። ዛሬም ደግማለሁ። ልባምነት ያለ ማቋረጥ እግዚአብሔር አምላካችሁን በመንፈስ መፈለግ ነው። ብዙ የሚያደክማችሁ ነገር፣ ብዙ የሚያዝላችሁ ነገር፣ ብዙ የሚታገላችሁ ነገር ሊኖር ይችላል። ከሁሉ አብልጠን ግን እርሱን የምንፈልግበትን ጸጋ እግዚአብሔር ያበዛልናል። እግዚአብሔርን ፈልጉት ትጸኑማላችሁ። እግዚአብሔርን ፈልጉት በሕይወት ትኖራላችሁ። እግዚአብሔርን ፈልጉት ሰላም ይሰጣችኋል ይላል። ሰው በምድር ላይ ጸንቶም ለመኖር በሕይወት ለመኖር ከሚያስፈልገው ነገር መካከል አንዱ ዋናው እግዚአብሔርን ምን ማድረግ ነው? መፈለግ። ምናልባት ብዙ እንደዚህ አይነት ነገሮች ወይ እንደዚህ አይነት ድምጾች በዚህ ዘመን ብዙ ላይኖሩ ይችላል። ግን ዛሬ እቺን ከፍ አድርገን ትንሽ እንወጣለን። እግዚአብሔር ይረዳናል። ዳዊት አልተቀባም፣ አልነገሰም፣ አልተሾመም። ነገር ግን ይገርማችኋል፣ ሳይቀባ ሳይነግስ ሳይሾም የሚፈልገው ነገር ቢኖር እግዚአብሔርን ነው። ምንም ነገር በሕይወቱ ሳይኖር ማለት ነው። በቤተሰቡ ቦታ ሳይሰጠው፣ ወላጆቹ ሳያከብሩት፣ እሱ ግን በሕይወቱ እግዚአብሔርን ምን ያደርጋል? ያከብራል። ከባድ ነገር ሕይወቱን ገጥሞታል። ነገር ግን ይገርማችኋል፣ የነፍሱ ጩኸት ድምፅ የሚያሰማበት ዓለም እግዚአብሔርን የሚፈልግበት ፓርት ነው። ምን ይላል ዳዊት? እንደዚህ ይላል፣ አንተን እሻለሁ ይላል። አንተ ምን አደርጋለሁ? እሻለሁ። እግዚአብሔርን የሚፈልግበት የፍለጋው ደረጃው ትልቅ ነው። አሁን እኔ እንደማወራችሁ ወይንም ደግሞ ሲምፕል በንግግር ብቻ ለመፍታት እንደምንሞክረው እንዳይመስላችሁ። አንተን እፈልጋለሁ የሚልበት መሻቱ የተለየ ነው። የማያቋርጥ መዝሙር፣ የማይበርድ የሕይወት ትኩሳት አለው ውስጡ።
ውስጡ የማይቀዘቅዝበት ከፍታ አንድ ነው። እግዚአብሔር የሚፈልግበት ሌቭል ነው። ለምንም አይደለም የሚፈልገው ስለሚያስፈልገው እግዚአብሔር በህይወቱ አንዳንድ ጊዜ እግዚአብሔርን የምትፈልግበትን ሌቭልህን ከፍ ካላደረክ እየፈለገህ ያለ ትክፉ አለ። ዛሬ ግን እግዚአብሔር ከህይወታችን ላይ ይሰብረዋል። እግዚአብሔርን ባልፈለጋችሁ ቁጥር የሚፈልጋችሁ ይበዛል፣ የሚከባችሁ ይበዛል፣ የሚያስጥላችሁ ከከበረ ነገር የሚያወርዳችሁ ይበዛል። እንዲህ ይላል ልቤ አንተን አለ ይላል። የሚፈልገውም እግዚአብሔርን በመኑ ነው? በኪሳችሁ የምትፈልጉ ለበረከት፣ ለሰውነታችሁ ለልብሳችሁ የምትፈልጉት ጥሩ ነው አትፈልጉ አልላችሁ ምን። ነገር ግን ዳዊት የሚፈልገው ይሄንን ነው። እኔ የምፈልገው ልቤ አንተን ምን ይላል ይላል። የዳዊት የልብ ምት ሁሉ ጊዜ እግዚአብሔር ነው። የጎደለው ነገር አለ? አዎ። ጓደኞች ሸሽተውታል፣ ወንድሞቹ ንቀውታል፣ ቤተሰብ አብሮት የለም። ግን ዳዊት እንደዚህ ይላል ልቤ ይላል በግ እየጠበቀ፣ ልቤ ይላል ከአንበሳና ከድብ ጋር እየታገለ፣ ልቤ ግን ይላል አንተን ምን ይላል ይፈልጋል ይላል። እግዚአብሔርን በልብ እንድትፈልገው ይፈልጋል እሱ። ለምን? እግዚአብሔርም የሚያወራው ከልብ ጋር ስለሆነ የልብ አምላክ ነው ይላል። ለዚህ ነው መጽሐፍ ሲናገር እግዚአብሔርም እንደዚህ አለ እንደ ልቤ የሚሆንልኝን አለ። ዳዊት የሚፈልገው እግዚአብሔርን በልቡ ስለነበረ እግዚአብሔርም ዳዊትን ሲፈልገው እንደዚህ አለ እንደ ልቤ የሚሆንልኝን አለ። የእሰይልኝን ዳዊት ምን አደረኩት ይላል። በልባችሁ ስትፈልጉት ቀድሞ ያገኛችኋል። እግዚአብሔር ፈጥኖ እንዲያገኛችሁ ከፈለጋችሁ፣ እግዚአብሔር ቀድሞ እንዲይዛችሁ ከፈለጋችሁ፣ ዳዊት የሚፈልገው እግዚአብሔርን በልቡ ስለነበረ ልቡ የሚመታው ለእግዚአብሔር ስለሆነ የልቡ ትልቁ ስፍራ የእግዚአብሔር ስለሆነ በልቡ ውስጥ የሚሰማው ራሱ እግዚአብሔር ስለነበረ እና ዳዊት እንደዚህ አይነት ይወስ ስለነበረው እግዚአብሔር እንደዚህ አለ እንደ ልቤ የሚሆንልኝን አለ የእሰይ ልጅን ዳዊት ምን አደረኩት አገኘሁት አለ። በልብ ነው የምትፈልገው እግዚአብሔርን በልባችሁ ከፈለጋችሁ በእጅ የምትሰራው ይባረክልሃል፣ በእግር የረገጥከውን ትወርሳለህ። አንተ ባለህበት ሁሉ መንፈስ ገዢ ይሆናል። በልባቸው እግዚአብሔርን የሚፈልጉ ሁሉ ጊዜ አሸናፊ ናቸው። ወገኖቼ ስንዘምር የጎደለንን እያየን፣ ስንሰብክ የጎደለንን እያየን፣ ስንመጣ የጎደለንን እያየን ከሆነ ከዛ ከጎደለው ነገር ጋር ተገናኝተን ከእግዚአብሔር ጋር ሳንነካካ እንሄዳለን። እግዚአብሔር ግን የሚፈልገው ምንድነው ካላችሁ እሱን ነው። ዳዊት ብዙ ጎደሎ ነገር አለው። ይሄው ቅድም ብያችኋለሁ። አባትና እናቴ ምን አረጉኝ? ተውኝ አለ። እግዚአብሔር ግን ምን አረገኝ አለ? ተቀበለኝ አለ። ለምን መሰላችሁ? አባትና እናት አንዳንዴ አይገባው። ልብህን የሚያነባው እግዚአብሔር ብቻ ነው። የተሰጠ ሕይወት ስለነበረው ዳዊት፣ ለእግዚአብሔር ቅርብ ስለነበረ ዳዊት፣ እግዚአብሔርን ይፈልግ ስለነበረ ዳዊት፣ እግዚአብሔር መጣና እንደዚህ ያለው ይሄ ፍለጋ ቅባት መጎተት የሚችል ፍለጋ ነው። ዳዊት ውስጥ ያለው መሻት፣ ዳዊት ውስጥ ያለው እግዚአብሔርን የሚፈልግበት ልክ ንግስና የሚያመጣ የእግዚአብሔርን ፕላን የሚያመጣ የእግዚአብሔርን አጀንዳ የሚጎትት ነው። እባክህ ነግርሃለሁ፣ ከፈለክ አይቀር ክብር የሚያመጣ ፍለጋ በኢየሱስም ይብዛላችሁ። ዘምረ ለመሄድ እንዳይሆን፣ ስብከት ሰምተ ለመሄድ እንዳይሆን፣ የዳዊት ፍለጋ ቅባት የሚጎትት ፍለጋ ነው። ዛሬ እንደዚህ ልበል፣ ቤታችሁ በዚህ መሰዊያ ይሞላ። ከፍ አድርጉ፣ እጃችሁን አንዴ ከፍ አድርጉ እስኪ። ቀጣይ ዘመናችሁ ላይ እግዚአብሔር በህይወታችሁ ላይ በኢየሱስም ከፍ ይበለላችሁ። ድገሙና እስኪ አሜን በሉ አንዴ። አውጁ እስኪ እንደገና አሜን በሉ አንዴ። እግዚአብሔርን የምትፈልግበት ከፍታ ይጨምራው። መጣ እግዚአብሔር። ይኸውልህ እግዚአብሔርን ሲፈልግ ልብ ይዞ ስለሄደ እግዚአብሔር ዳዊት ጋር ሲመጣ ቅባት ይዞ መጣ፣ ንግስና ይዞ መጣ፣ ክብር ይዞ መጣ። እንዴት ነው የምትፈልገው በሉት አንዴ። በልብ ነው ወይ የምትፈልገው በሉት። እግዚአብሔር አምላክ ዛሬ ልባችንን ይፈውስልን። ኖርማል እንዳትሆኑ የምሬን ነው የምነግራችሁ። የምትፈልግበት ከፍታ በኢየሱስም ዛሬ ማለዳ ይቀየርላችሁ። ክብር የሚያመጣ ፍለጋ ይሁንላችሁ። እሳት የሚያወርድ ፍለጋ ይሁንላችሁ። አልቻለም ዳዊትን ማለፍ እግዚአብሔር። አቃተው ዳዊት ጋር ሲደርስ ቅባት ይዞ ነበረ፣ ክብር ይዞ ነበረ፣ ንግስና ይዞ ነበረ። ዳዊት አቆመው፣ እግዚአብሔርን አገኘው። በቃ አለ ከዚህ በኋላ አልፈልግም አለ፣ ተመችቶኛል አለ። ዳዊት ከዚህ በኋላ በኔ ሐሳብና ፍቃድ ውስጥ እንደ ልቤ ነው እሱ አለ። እግዚአብሔርን
ሊያቆም የሚችል አፈላለግ እግዚአብሔርን ሊያሰነብት የሚችል አፈላለግ እግዚአብሔርን ሊያከርም የሚችል አፈላለግ በኢየሱስ ስም በቤታችሁ ይብዛላችሁ። ዳዊት እንደዚህ አለ፣ እኔ ግን ንጉሴን በላይ ላይ ምን አደረኩት? ለምንድን ነው ዳዊት እንደዚህ አለ? ዳዊት ራሱ ላይ ሲሾመው ሁለንተናው ላይ በዳዊት ሕይወት ላይ ማንም ከፍ ማለት አይችልም። ማንም ሊከብርበት አይችልም። ለዚህ ነው ያመጻ ልጅ በሱ አይጠቀምም ያለ። ምንድነው ካላችሁ ሾሞታል። ከጎናችሁ ያለውን ኢየሱስን እላይክ ላይ ሹሞ በሉታል። ንገሩት አንዴ ሹመው በሉት። እስኪ ትዳርክ ላይ ሹመው በሉት። ቤትክ ላይ ሹመው በሉት። አገልግሎት ላይ ሹመው በሉት። ያኔ በሉት እስቲ እግዚአብሔር በሕይወት ላይ ይከብራል በሉት። ከፊል እየሰጣችሁ ከፊል ይዛችሁ አትምጡ። የሆነ ክፍላችሁ በሌላ ይነካባችሁ። የሆነ ክፍላችሁ በሌላ ይያዝባችሁ። የሆነ ክፍላችሁ ሌላ ይውሰድባችሁ። ዛሬ ማለዳ እንደዚህ ይላል፣ የናዝሬቱ ኢየሱስ በኢየሱስ ስም በላያችን ላይ ከፍ ይላል። ሹመው ሾሜ ያለዋል። ዘሩ ላይ ሾመው ዳዊት። ማንነቱ ላይ ስብዕናው ላይ ሾመው። ቀኖቹና ደቂቃዎቹ ላይ ሾመው። አንድ ሰው ሲናገር ሰምቻለሁ አንድ ጊዜ እዚሁ ነው ይሁን አላውቅም። እያንዳንዱ ነገር እጁ፣ እግሩ፣ አንደበቱ ሁሉ የዳዊት የማን ነው? የእግዚአብሔር። የት እንደሆነ አላውቅም። በባቡር እየሄዱ ሶስት ሰዎች በባቡር እየሄዱ ጌም መጫወት ፈለጉ አሉ ባቡር ውስጥ እና ያሉ ቪአይፒ ክላስ ነው። ጌሙ ለሶስት ነው የሚጫወቱት። እባክህን አሉት፣ እባክህን ጌም መጫወት ፈልገን ነውና ይሄ ጌም ደግሞ ለሶስት ሰው ስለሆነ ጫወታው እንጫወት አሉት። ሲሉት አይ እኔ መጫወት አልችልም አለ። ጫወታው በእጅ እኮ ነው እጅ አለ አሉት። እጁን አየና አይ የኔ አይደለም ይሄ። ኧረ እባክህ እግር አለና ወደዚህ ጠጋ በል። እግሬም የኔ አይደለም አለ። ለምንድን ነው የምትቀልደው ወዳጄ? እባክህ እንጫወት ሲሉት እግዚአብሔር አልፈቀደም፣ የኔ እጅ አይደለም ባለቤት አለው። እጃችሁ ላይ እርሱን ከሾማችሁ፣ ሕይወታችሁ ላይ እርሱን ከሾማችሁ ቀጣይ ዘመናችሁ የክብር ይሆናል። እሱ ባልቀደመበት፣ እሱ ባልተሾመበት፣ እሱ ከፍ ባላለበት፣ እሱ ባልገነነበት ልባምነት አይቻልም። ትፈተናላችሁ፣ ይከብዳችሁ። ከማውራት አልፈን ልንሄድ አንችልም። እግዚአብሔርን ስንት ነገር አንድ ነገር ለምን እስኪ አንድ በሉ። አንድ ዳዊት ብዙ የሚያስፈልገው ነገር አለ። ብዙ የሚያስፈልገው ነገር አለ። ምክንያቱም ምድረ በዳ ያለ ልጅ ነው። ከከብት ጋር ያለ ልጅ ነው። ከግመል ጋር ያለ ልጅ ነው። ከፍየል ጋር ያለ ልጅ ነው። ግን ሳይቀባ የዘመረው ሳይነግስ የዘመረው መዝሙር ነው። ቁጥር 4 ላይ እንደዚህ ይላል፣ እግዚአብሔርን ስንት ነገር ይላል? አንድ። እስኪ አንድ በሉ አንዴ። በሕይወቴ ዘመን ሁሉ አለ አንድ ነገር ብቻ ሻለዋል። ምናልባት ብዙ ነገር እያሰባችሁ ይሆን? እናንተ ላይ እንዲሆን የምትናፍቁት ነገር እግዚአብሔር ይምጣ እንጂ ታሪካችሁን እግዚአብሔር ይሰራዋል። እስኪ ጮክ በሉና አሜን በሉ አንዴ። እኔ እኮ የሆነ መስመር ላይ እንድትመጡልኝ ስለምፈልግ ነው። የሚቀጥለው ዘመን አማኞች አንድ ነገር ብቻ ነው የሚያስፈልገን። አንድ ብቻ፣ አንድ ነገር። ጩና እስኪ አንዴ ኢየሱስ በሉ። እስኪ ድገሙ እንደገና አንዴ። ጥሩት እንደገና አንዴ። እጃችሁን አወዛውዙ አንዴ። ከኔ ጋር እንድትሆኑ ፈልጋለሁ። ኢየሱስ በሉ እስኪ እንደገና አንዴ። ይሄ መንፈስ ዛሬ ያገኛችኋል። በማለዳ ኢየሱስ እንላለን። በቀትር ኢየሱስ እንላለን። በምሽት ኢየሱስ እንላለን። በስራ ቦታ ኢየሱስ እንላለን። ከልጆቻችን ጋር ኢየሱስ እንላለን። ባቱ ላይ ኢየሱስ እንላለን። ድገምና አሜን በለኛ እንዴ። የሚያስፈልገኝ አለ አንድ ነው። ቀባኝ አንድ ነገር፣ ቤት ስጠኝ ሁለት ነገር፣ ትዳር ስጠኝ ሶስት ነገር አይደለም። እስኪ አንድ በሉ አንዴ። እኔ እንደዚህ ነው የምለው፣ አንዱ ይመጣል ሁሉን ይሰራዋል። ከጎነ ጩሁና አንዱ ኢየሱስ ይመጣል በሉት፣ ንገሩት። ሁሉን ይሰራዋል በሉት። አንዱ ነው የሚመጣው። አላሞሳካታ ላቫራ ላቮኒያ የሚቀጥለው ዓመት ላይ እኔ እርግጠኛ ነኝ እዚህ ከተማ ላይ ኢየሱስን እንደ ማግኔት የሚጎትቱ አሉ። ስበው ወደ ቤታቸው ያስገቡታል፣ ወደ ትዳራቸው ያስገቡታል፣ ወደ ስራቸው ያስገቡታል። ታሪካቸውን እሱ ይቀይረዋል።
ብዙ ነገር አይደለም አትታገሉ አለ ዳዊት። ሳይቀባ ነው ያለው። ብዙ የጎደለው ነገር አለ። አንድ ነገር እፈልጋለሁ እርሷንም ምን እላለሁ እሻለሁ አለ። ምን አሉት? በሕይወቴ ዘመን ሁሉ በእግዚአብሔር ቤት ኖር ዘንድ ናካቶ ሶራ ላፋራዳ ንካው አንተ ንካው የበነ እግዚአብሔር ቤት ያልቃል በሉታን መገኘት ውስጥ ያልቃል በሉታን ነካ አርጉላ ንገሩት ያንተ ዘመን በሉት በእግዚአብሔር ቤት ያልቃል በሉት ዘመን በሉት አንዴ በእግዚአብሔር ቤት ይለቅል በሉት። የሚቀጥለው ዘመን እንደዚህ ነው የሚሆነው። የእግዚአብሔር ክብር በእናንተ ላይ ከፍ ማለት ይጀምራል። ጮና አሜን በለኛ እንዴ። በቤቱ ዘመናችሁ ያልቃል። በቅድስናው ዘመናችሁ ያልቃል። እስኪ ጮና አሜን። አይበላውም ሌላ፣ አያገኘውም ሌላ፣ አይነካችሁም ሌላ። ማርታ አላት አቤት አንቺ በብዙ ምን ትሆኛለሽ? ትታወቂያለሽ፣ ትባክኛለሽ። የሚያስፈልገውና ጥቂትና ስንት ነገር አንድ። እስኪ አንድ በሉ ከጎናችሁ ንገሩት። የሚያስፈልግ በሉት ጥቂትና ትንሽ አንድ ነገር ነው በሉ። እርሱም በሉት እስኪ ክርስቶስን መስማት ነው በሉ። ወደ ፍጻሜህ እየገሰገስክ ስለሆነ የሚያስፈልግ በሉት ጥቂትና አንድ ነገር ነው በሉት። እርሱም በሉት እስኪ ኢየሱስ ነው የሚያስፈልግ በሉት። እግዚአብሔር ነው የሚያስፈልግ በሉት። ጩና አሜን በለኛ እንዴ። አትታወቂ አላት። ወተት ይዛ ትታወቃለች። እንጀራ ይዛለች ግን ትታወቃለች። የሚበላ ይዛ ትታወቃለች። የሚለበስ ይዛ ትጨነቃለች። ይሄ ሁሉ የመጣው ስላላስቀደመችው ነው። ማርያም ግን መልካም ዕድል መርጣለች አለ። ልባሞች ምርጫቸውን ያውቃሉ። ኢየሱስን የነሱ አንደኛ ያደርጉታል። ልባሞች አስተዋዮች ናቸው። የሕይወታቸው ፍለጋ እግዚአብሔር ነው። ልባሞች ብልሆች ናቸው። የት መቀመጥ ማንም መስማት እንዳለባቸው ያውቃሉ። እንደ ማርያም በእግሩ ስር ይንበረከካሉ። አንድ ነገር ነው የሚያስፈልገው። አማኞች አትጨነቁ፣ እግዚአብሔር ያስፈልጋቸዋል። ታሪካቸውን እሱ ይቀይረዋል። እስራኤላውያን አይዘሩም አያጭዱም ብራዘር፣ እግዚአብሔር ግን ይመግባቸዋል፣ ያኖራቸዋል በከፍታ። በሕይወታችሁ ላይ እግዚአብሔር ዛሬ ታላቅን ነገር ያድርግላችሁ። እሱም መፈለግ እንዴት ነው? እሱ እግዚአብሔርን የምንፈልገው የጥሞና ጊዜ በመውሰድ ነው ወይንም ደግሞ በማሰላሰል። የጥሞና ጊዜ መውሰድ ማለት ራስን ከሌላ ነገር መለየት ወይንም መሸሸግ፣ ራስን በእግዚአብሔር ፊት ብቻ ለማቅረብ መዘጋጀት ነው። እግዚአብሔር በብዙ ጩኸት ውስጥ የለም። እግዚአብሔር በብዙ ወጀቦች መካከል ውስጥ አይደለም የምትፈልጉ። በብሉይ ኪዳን እግዚአብሔርን የሚፈልጉት ሕጉን በማሰላሰል ቃሉን በማሰላሰል ነው። ለቃሉ ራሳቸውን ሰሚት በማድረግ ነው። ማሰላሰል ማለት ምን ማለት ነው? የእግዚአብሔርን ተአምራቶች በሕይወታቸው የሆነውን የእሱን አምላክነት፣ ሕጉን፣ ቃሉን የሚመሩበትን፣ የሚወጡበትን፣ የሚገቡበትን እውነት በአእምሯቸው ምን በማድረግ ነው? በማሰላሰል የሚናገረው ሕግህን ምን አደርገዋለሁ ይላል፣ አሰላስላለሁ ይላል። እግዚአብሔርን የምትፈልገው እንደዚህ ሸሸግ በል እስካለ ደበቅ በላንድ በር መዝጋት ማለት ነው። እንደ ማርያም ተሸሸገች እንዳለው ነገር ወደ እሷ ሲመጣ እግዚአብሔር ሲያገኛት ከላይ መለኮት ሲገናኛት ኖርማል መሆን አልፈለገችም። ጉዳዩን ይዛ ተሸሸገች ይላል። ወደ ኤልሳቤጥ ሄደች ይላል። ጊዜውን ማሳለፍ የፈለገችው ትክክለኛ ቦታ ላይ። እግዚአብሔር ፊት እንደዚህ ይላችኋል፣ የሚቀጥለው ዘመን የጥሞና ጊዜ የምትወስዱበት፣ ወደ እርሱ የምትሸሸጉበት ጸጋ በኢየሱስም ይጨመርላችኋል። ጸሎት ንግግር፣ ጭንቀትን ሊሆን ይችላል፣ ሐሳብን ሊሆን ይችላል። ሜዲቴሽን ግን ቁጭ ብለህ እግዚአብሔርን ብቻ የምታሰላስልበት። ሜዲቴት የሚያደርጉ ሰዎች ክብር ይዘው ነው የሚነሱት። ከጎናችሁ ያለው ንኩት። አስተዋዮች በሉት አንዴ፣ ልባሞች በሉት እስኪ። እግዚአብሔርን የሚፈልጉበት መንገድ የጥሞና ጊዜ በመውሰድ ነው በሉ። ቆምም የዚህ ሰው ይለያል፣ ምስጉን ነው ይልና ሲሄድም ሲቆምም ሲቀመጥም የተለየ ነው። ነገር ግን
ሕጉን በቀንና በሌሊት ምን ያደርጋል? ያስባል፣ ያሰላስላል፣ የጥሞና ጊዜ ይወስዳል። ለማሰብ ጸጥታ ይፈልጋል። ለማሰብ ዝምታ ይፈልጋል። ለማሰብ ከጩኸት መካከል መውጣት ያስፈልጋል። ለማሰብ ከሚያስጨንቁ ነገሮች መካከል መውጣት ያስፈልጋል። ከዛስ እርሱም ምን ይሆናል? በውሃ ፈሳሾች ዳር እንደተተከለች በውሃ ፈሳሾች ዳር እንደተተከለ ፍሬዋን በየጊዜ እንደምትሰጥ ከሞን ቅጠሏም እንደማይረግፍ ዛፍ ይሆናል። እሺ የሚሰራው ሁሉ ምን ይሆንለታል? ይከናወንለታል። ሰውየው እያሰላሰለ ይከናወንለታል። ታስባለህ፣ ይሳካላል። ከጎናችሁ ያለውን ዝም ብለህ ቃሉን አሰላስል በሉት። የጥሞና ጊዜ ውሰድ በሉት። ያንተ ነገር በሉት። እስኪ ይሰምራል በሉታል።